እስኪ አስቡት፣ በለጋ ዕድሜያችሁ እጅግ የበዙ የቅድስት ቤተ ክርስቲያን ኃላፊነቶች ሲጫንባችሁ፣ ይህም ኃላፊነት ምን ያህል ከባድ እንደሚሆን ያውም ከክርስቶስ ስቅለት ውስን ዓመታት በኋላ። ግን ይህን ከባድ ኃላፊነት አንድ ወጣት በተግባር ገልጦታል። በቅድስት ቤተ ክርስቲያን እጅጉን የበዙ ሰማዕታት አሉ። ነገር ግን የሱን ያህል ደግሞ ጸጋ ይበዛለት የለም። በወጣትነት ዕድሜው ትልልቅ ኃላፊነቶችን ተቀብሏል። ፈጽሞ ደከመኝ ልረፍን የማያውቅ ታላቅ ቅዱስ ነው። ብዙዎች ሞትን በመፍራት ሲክዱ፣ እርሱ ግን በቆመበት ጸና። ልቡም ፈጽሞ አልተናወጸም። በበዓለ ሃምሳ መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት መካከል የእርሱን ያህል ልሳን የበዛለት ምስጢርም የተገለጠለት አልነበረም። በመንፈስ ቅዱስ መሪነት ወንጌልን ሰብኳል። በቤተ ክርስቲያን ፈተና ጊዜ በመንፈስ ቅዱስ መሪነት 7 ዲያቆናት ሲመረጡ አንዱ እርሱ ነበር። የ6ቱ ዲያቆናት አለቃና የ8000 ማህበር መሪ ሆኗል። እንዲሁም ከጌታ ዕርገት በኋላ ለ1 ዓመት ያህል 8000 ማህበር እየመራ ወንጌልን እየሰበከ ቢጋደል ወንጌል እየሰፋች ሄዳለች። አይሁዳውያን በክፋት መንፈስ ተመርተው በድንጋይ ሲወግሩት ዓላማቸው የነበረው እርሱን ስንገድል ተከታዮች ይክዳሉ ብለው ነበር። ነገር ግን በተቃራኒው ጅማሬያቸው በሽሽት ቢሆንም እግዚአብሔር በተረዳው ነገር በዓለም ሁሉ ተበትነው ወንጌል እንድትሰበክ ምክንያት ሆነዋል። ለዚህ ሁሉ ታሪክ መነሻ የሆነው ይህ ታላቁ ቅዱስ እስጢፋኖስ ነው። በሐዲስ ኪዳን ከመጀመሪያዎቹ ዲያቆናት ውስጥ ስለሚመደበው ጠንካራና እጅግ ብዙ ጸጋ ስለበዛለት ስለ ሊቀ ዲያቆናት ቀዳሚ ሰማዕት ስለሆነው ቅዱስ እስጢፋኖስ ያልተነገሩ ምስጢራዊ ተጋድሎ እናያለን። በመንፈስ ቅዱስ መሪነት ለዲቁና ከተመረጠ በኋላ ይጠብቃቸው የነበሩ 8000 ማህበር መጨረሻው ከምን ደረሰ? እንዴትስ አድርጎ ነው የጌታ ደቀ መዝሙር የሆነው? ከቅዱስ ዮሐንስ መጥምቅ ጋርስ እንዴት ያለ ቁርኝት ነበረው? መቼ፣ የት፣ እንዴት ተገናኙ? ቅዱሱ በመጀመሪያው 100 ክፍለ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ይህም በወጣትነት ሕይወቱ ሲሰራ የነበረው ታላቅ መንፈሳዊ ሥራን ይመሰክራል። እስከ ፍጻሜው አብራችሁን ቆዩ። ቅዱስ እስጢፋኖስ እናቱ ሐና አባቱ ስምዖን ይባላሉ። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በእግዚአብሔር ፍቃድም 2 ልጆችን ወለዱ። አንዱ ቅዱስ እስጢፋኖስ ነው። የተወለደውም ጥር 1 ቀን ነው። ሕገ እግዚአብሔርን እየተማረና ለወላጆቹ እየታዘዘ በሥርዓት አደገ። የስሙ ትርጓሜ አክሊል የሆነው በሕገ ወንጌል የመጀመሪያ ሊቀ ዲያቆናትና ቀዳሚ ሰማዕት የተባለ ቅዱስ እስጢፋኖስ ሊቀ ዲያቆናት ከመባሉ በፊት በመጀመሪያ ሐዋርያና ካህን ነበር። ከዚያም ዲያቆን ሆኖ ተሹሟል። ይህም ጥቅምት 17 ቀን ነው። በሐዋርያት ሥራ ላይ እንደተጠቀሰው ይህ ቅዱስ በመጀመሪያ ገማልያል በተባለ መምህር ትውፊተ ኦሪትና ነቢያትን ተምሯል። መጥምቀ መለኮት ቅዱስ ዮሐንስ የንስሐ ጥምቀትን እየሰበከ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩን መረመረ። ከእግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለ6 ወራትን በትጋት ቅዱስ ዮሐንስን አገለገለ። ለ6 ወራት የቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ክብር ምስጋና ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገውን ታላቅ ተአምር ልብ ያለው ቅዱስ እስጢፋኖስ መምህሩ ቅዱስ ዮሐንስ እንዲያስረዳው ጠየቀው። ከኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱስ ዮሐንስም ቅዱሱም ከጌታ ዘንድ ሄዶ እጅ ነስቶ ተማረ። በዚያው የጌታ ደቀ መዝሙር ሆኖ ቀረ። በጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ስብከት ወቅትም እርሱ በዋለበት እየዋለ ባደረበት እያደረ ወንጌልን ተማረ። ደቀ መዝሙሩም ሆነ። ጌታችን ከ72ቱ አርድእት አንዱ አደረገው። አጋንንትም ተገዙለት። ቅዱስ እስጢፋኖስም የእግዚአብሔር ጸጋ ኃይል ያደረበትና ታላቅ እንዲሁም ድንቅ ታምራትን የሚያደርግ ሰው ስለነበር በዚያ ጊዜ አይሁዶች በምቀኝነት ተነሱበት። ከእርሱ ጋርም ክርክር ገጠሙ። ነገር ግን ሊያሸንፉት አልቻሉም። የእግዚአብሔር መንፈስ አድሮበታልና በፈጣሪ ኃይል አሸነፋቸው። ከዚህም በኋላ በሐሰት ምስክር ይህንን ሰው በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል በማለት ወነጀሉት። እርሱ ግን ስለ እውነት መሰከረ እንጂ በጅ አላላቸውም። ሊቀ ካህናቱ በጠየቁት ጊዜ ስለ እግዚአብሔር አምላክ መሰከረ። በመጨረሻም እንዲህ አላቸው፣ እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ
እንደ አባቶቻችሁ መንፈስ ቅዱስን ዘውትር ትቃወማላችሁ። አባቶቻችሁ ያሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትና የገደላችሁት የጻድቁን መምጣት አስቀድመው የተናገሩትን ገደላችኋቸው። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። የመጀመሪያ ክርስቲያኖች የአማኞች ቁጥር እየጨመረ በሄደ ጊዜ የማህበራዊ ኑሮ አስተዳደር ማለትም የምግብና የመሳሰሉትን ቁሳቁሶች ገንዘብን ጨምሮ በትክክል በእኩልነት የማካፈል ሥራ በሐዋርያት ዘንድ አስቸጋሪ ሆኖ ተገኘ። እነሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉት ማስተማር ነበር። ስለዚህ አማኞች ሁሉ ሰብስቦ ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰቧቸው። አማኞችም ነገሩ አስደስቷቸው 7 ሰዎችን መረጡ። እነርሱም ቅዱስ እስጢፋኖስ፣ ቅዱስ ፕሮክሮስ፣ ቅዱስ ጢሞና፣ ቅዱስ ጰርሜና፣ ቅዱስ ኒቃሮናን፣ ቅዱስ ኒቆላዎስን፣ ቅዱስ ፊልጶስ ናቸው። በሐዋርያት ፊት አቆማቸው። ጸልዮም እጃቸውን በራሳቸው ላይ ጫኑ። በሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸው ሴቶች፣ ወላጆቻቸው የሞቱባቸው ድሃ አደጎች በመርዳት ችግሮቻቸውን አቃለሉላቸው። ከተመረጡት ዲያቆናት መካከል ሊቀ ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስ ነው። ሌሎችም ዲያቆናት እስከ ሕይወት ፍጻሜ ወንጌልን በማስተማር የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድሏል። ሊቀ ዲያቆናት ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንድ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮ ሕይወት እስትንፋስን እፍ ቢልበት መስማት የማይችለው መስማት ቻለ። በዚህም ጣዖት አምላኪው ናዖስና ተከታዮቹ ሁሉ ወደ ቅዱስ እስጢፋኖስ ተመለሱ። ጣዖት አምላኪ ናዖስም በድርጊቱ በጣም በመናደዱ የተነሳ በአጠገቡ የቆመውን በሬ ልክ ናዖስ በጆሮ ሲተነፍስበት በሬው ለሁለት ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ ምትሃታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፋን በማሰብ ናዖስ ለሁለት ሰንጥቆት የገደለውን በሬ በእግዚአብሔር ኃይልና ድንቅ ሥራ ደግሞም ሕይወት ዘርቶ ማስነሳት እንደሚቻለው በማስተማር ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘብ እንዲሆኑ በእግዚአብሔር ኃያልነት እንዲያምኑ አድርጓል። ናዖስ ባልሸነፍ ባይነት በአጋንንት ረዳትነት ራሱን ወደ ላይ እንዲንሳፈፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔርን ተአምር በማሳየት በትዕግስት ጠብቆ በአጋንንት ረዳትነት ወደ ላይ የተነሳውን ናዖስን በትምህርተ መስቀል ቢያማትብ ይዘውት የነበሩት አጋንንት ሁሉ ለቀው ሲበተኑ ናዖስም ምድር ደርሶ ተንኮታክቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ እስጢፋኖስ ተመልሰዋል። የሙሴን ሕግ በመሻር ኦሪት አትጠቅምም፣ አትመግብም፣ አታድንም፣ አዲስ ኪዳን ግን ትመግባለች፣ ታድናለች በማለት እግዚአብሔርንም ይሰድባል፣ ይዘልፋል በማለት አይሁድ እነዚህን ንግግሮች በእግዚአብሔር ላይ እንደተዘነዘሩ ስድቦች በመቁጠር እስጢፋኖስ ለተከሰሰበት መልስ ይሰጥ ዘንድ ቢጠየቅ ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በሚገባ ተረከላቸው። በመጨረሻም የተገለጠለትን ምስጢር እነሆ ሰማያት ተከፍተው የሰው ልጆች በእግዚአብሔር አብ ቀኝ ተቀምጠው ያለው በማለቱ ላለመስማት በታላቅ ጩኸት በመቃወም ከከተማ ውጭ በማውጣት በድንጋይ ወገሩት። ቅዱስ እስጢፋኖስ በእርሱ ላይ እጃቸውን ላነሱበት ሁሉ ጸሎት ምሕረትን አድርሷል። የሚያደርጉትን አያውቁምና ይህን ከኃጢአት አትቁጠርባቸው ሲል ነፍሱንም ለአምላኩ አሳልፎ በመስጠት በተወለደበት ዕለት ጥር 1 ቀን በ34 ዓመተ ምህረት በሰማዕትነት አልፏል። ይህም የመጀመሪያው ቀዳሜ ሰማዕት አሰኝቶታል። ጌታ ነፍሴን ተቀበላት እንዳለ ሁሉ እስጢፋኖስም አቤቱ ጌታ ሆይ ነፍሴን ተቀበላት ብሏል። ጌታ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስም ጌታ ሆይ ይህን ኃጢአት አትቁጠርባቸው ሲል ጸልዮላቸዋል። የክርስቶስ መስቀል ሙት ያስነሳ ድውይ ይፈውስ እንደነበር ሁሉ የቅዱስ እስጢፋኖስ አጽም ሙት ያስነሳ ድውይ ይፈውስ ነበር። ቅዱስ እስጢፋኖስ የተወገረበት ድንጋይ 7 አብያተ ክርስቲያናት ታንጸውበታል። ኤዎስጣቴዎስ የሚባል ሊቅ በቅዱስ እስጢፋኖስ ጸሎት የጠፋውን ልጅ ሳኦልን ቤተ ክርስቲያን አስገኝታለች ሲል ተናግሯል። ሊቀ ዲያቆናት ቅዱስ እስጢፋኖስ ሐዋርያት ዲያቆናት ላይ አለቃ አድርገው በሾሙት ጊዜ የተሰጠው ስያሜ ነው። ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማዕትነትንም ከተቀበለ በኋላ የተሰጠው ስያሜ ነው። ቅዱስ እስጢፋኖስ ካረፈ ከ300 ዓመት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበር። ስሙም ሉኪያኖስ ይባላል። በተደጋጋሚ በራእይ ቅዱስ እየተገለጠለት ሥጋዬን አውጣ ይለው ነበርና ሂዶ ለጳጳሱ ነገረው። ጳጳሱም ደስ ብሎት ካህናትና ምዕመናንን ሰብስቦ ወደ አጸደ ገማልያል ሄደ። ይህም ወደ መምህሩ ማለት ነው። ቦታው በቆፈሩት ጊዜም ታላቅ መነዋወጥ ሆነ። መላእክት ሲያጥኑት በጎ መዓዛ ሸተተ።
ዝማሬ መላእክትም ተሰማ። ሕዝቡም ጳጳሱን በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት አጽሙን ከዚያ አውጥተው በጽርሐ ጽዮን በተቀደሰች ቦታ አኖሩት አለ። እስክንድሮስ የተባለ ደግ ሰውም ቤተ ክርስቲያን አነጸለት። ወደዚያ ያገቡት። ከ5 ዓመት በኋላም እስክንድሮስ ሲያርፍ በሳጥን አድርገው በቅዱስ ጎን አኖሩት። የእስክንድሮስ ባለቤት ግን ወደ ሀገሯ ቁስጥንጥንያ ስትመለስ የባሏ አጽም መስሏት የእስጢፋኖስን አጽም በመርከብ ጭና ወስዳለች። መንገድ ላይም ከሳጥን ውስጥ ዝማሬ ሰምታ ብታዩ ያመጣችው ባሏን ሳይሆን የቅዱሱን አጽም ነው። እጅግ ደስ አላት፣ አምላክ ለዚህ አድሏታልና። እርሷም ወስዳ ለታላቁ ንጉሥ ቁስጠንጢኖስ አስረከበችው። በከተማው ታላቅ ሐሴት ተደረገ። ስጋውን ሊያኖሩት በበቅሎ ጭነው ሲወስዱትም በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች። በዚያም ትልቅ ቤተ ክርስቲያን ታንጾለት አረፈ። ከቅዱሱ ረድኤትና በረከት ያሳትፈን፣ ይቆየን። አሜን።